ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለዚህ ጊዜ ተባረክ። ስለተሰጠን አዲስ የምሕረት ቀን እያመሰገንህ እግዚአብሔር አሁን ዛሬም የምንማማረውን ትምህርት ደግሞ ለአንተ አሳልፈን ሰጥተናል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አምላክ ሆይ ዘሪ ሊዘራ ወጣ። የዘራውን ነገር ደግሞ አንዳንዱ እግዚአብሔር በወፏ እንደለቀመች በእሾህ እንደተያዘ ሳይሆን እግዚአብሔር አምላክ እንደሚል 30 መቶም ያፈሩ 60 መቶም ያፈሩ እንዳሉ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም የምንማማረውን ትምህርት እግዚአብሔር መንፈስ ጊዜውን ወስደ የምታስተምረንን ትምህርት 60 መቶም እግዚአብሔር ማፍራት እንዲሆን እንደየሁኔታው እግዚአብሔር ማፍራት እንዲሆንልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አምላክ ሆይ እውነት አንተ አስተማሪያችን መማሪያችን መጽሐፍ ቅዱስ ሆኖ ምሕረት ያገኘንበት ቀን ስላለ እናመሰግናለን። ይሄ እንደ ዕድል የምንቆጥርበት ጊዜ ነው። እግዚአብሔር አምላክ አንተ የሰጠህንን ጊዜ እንደ ዕድል የምንቆጥረው ነውና በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለ ሁሉ ተባረክ። በኢየሱስ ስም ቀርቶ ያለውን ጊዜ ለአንተ አሳልፈን ሰጥተናል። አስተምረን መንፈስ ቅዱስ በኢየሱስ ክርስቶስ ይህንን የእምነት ኃይል በኢየሱስ ስም ህዝብ እንዲጠቀም እኛ እንድንጠቀመው በኢየሱስ ክርስቶስ መንፈስ እንዲበዛ ጸልያለሁ። ስለ ሁሉ እናመሰግናለን። በክርስቶስ ኢየሱስ ስም ጸልየናል። እንወድሃለን። ጊዜውን ለአንተ አሳልፈን ሰጠን። በክርስቶስ ኢየሱስ ስም አሜን። ሰላም ቅዱሳን እንደምን አላችሁ? እግዚአብሔር ስም የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ ዛሬም ደግሞ ትምህርታችንን እንቀጥላለን ማለት ነው። ሆፕፉሊ ሳምንታችሁ የተባረከ ምሕረት የበዛበት እግዚአብሔር እናንተን ያጸናበት እግዚአብሔር እናንተን የመከረበት ደግሞ አንዳንዶቻችሁ ደግሞ ማለፊያ መንገድ ውስጥ ያላችሁ ሰዎች ይሄ ትምህርት ወደ አንድ ደግሞ ሽፍት የሚያደርግ እግዚአብሔርን እንድትተማመኑበት የሚያጠነክር ትምህርት እንደሆነ አምናለሁና በጌታ በኢየሱስ ክርስቶስ ስም አምላኬ በኢየሱስ ስም በሚያስፈልጋችሁ ነገር ሁሉ ላይ እጁን እንዲያበዛ ጸጋውን እንዲያበዛ ምሕረቱን እንዲያበዛ በኢየሱስ ክርስቶስ ስም ጸሎቴ ነው ማለት ኢየሱስ ክርስቶስ ጌታ ነውና በዚህ መንፈስ ሆነን ዛሬም ትምህርታችንን እንቀጥላለን ማለት ነው። እስቲ ዛሬ ደግሞ ይሄ እምነት ኃይልን ባለፈው ለማብራራት ሞክረናል። ኃይሉን ከማስረዳታችን በፊት ብለን ስለ ምን አነሳን? ኢየሱስ ክርስቶስ ጌታ ነው። ስለ ራሱ ስለ ዕቃው ስለ እምነት ስለሚለው እምነት ምን እንደሆነ ለመነጋገር ሞክረናል። ኢየሱስ ክርስቶስ ጌታ ነው። እምነት ማለት ምን ማለት ነው ብለን ተነጋገርን። ያኔ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ተባረኩ። የዕንባቆምን አንስተን ኤሙናህ የሚለውን ቃል ተነጋግረንበታል። ዛሬ ደግሞ እስቲ ስለ ኢየሱስ ክርስቶስ ጌታ ነው ስለ እምነትና ስለ ፍርሃት የሚለው መነሳት ያለበት ነገር ስለሆነ በብዙ ወንድሞችና እህቶች ዘንድ እንደ እምነት ሊኖር ሲገባ ፍርሃት የጊዜ ቆየ በተለይ በምድራዊ ነገር በተለይ ከዛም አልፎ በዋነኝነት የኢየሱስን መምጣት መጠባበቅ እንዲፈራ ሰው በቃ ዳውት እንዲያደርግ ያለ የስፒሪቹዋል ዋርፌር ስላለ እሱም መነጋገር ይጠበቅብናል ማለት ነው። ኢየሱስ ክርስቶስ ጌታ ነው። እንግዲህ ፌዝ ሲነሳ ፊር ደግሞ አለና ፊር የዚህ ፍርሃትና እምነትን እንዴት አንድ ላይ ማስኬድ ሊቻል ቻለ ካላችሁ እንግዲህ ፍርሃት የጠላት ሬቨረንስ የምንለው ነገር የጠላት ምኑ ነው? እንደ ቡሌት እንደ መሳሪያውም ጭምር ነው። እንደ ጦር ዕቃውም ጭምር ነው። እኛ የጽድቅ የጦር ዕቃ እንዳለን ሁላ ጠላት የሚጠቀምባቸው ዕቃዎች አንዱ ፍርሃት ነው። ሰዎችን በእግዚአብሔር እንዳይታመኑ እግዚአብሔር ላይ ተጣብቀው በምድራዊ ቆይታቸውም ይሁን በሚያስፈልጋቸው ነገር ላይ ጸለዩበት እግዚአብሔር የተናገራቸውን ነገር አምነው እንዳይጠብቁ ጠላት ከሚያደርግበት ወይም ደግሞ የሚመጣው የተሰጠን ተስፋ አለ ደግሞ ኢየሱስ ክርስቶስ ይመጣል የሚለው እሱን እንዳንጠብቅ የሚያደርግ ኢየሱስ ክርስቶስ ጌታ ነው የሚያደርግ መሳሪያው የጠላት ምንድነው ካላችሁኝ ፍርሃት ነው። እንግዲህ ፍርሃት ሲነሳ ኢየሱስ ክርስቶስ ጌታ ነው። ፍርሃት ሰው እምነት እንዳይኖረው በእግዚአብሔር ላይ እንዳይታመን የሚያደርግ
ትልቅ በመጽሐፍ ቅዱስ ታሪክ ውስጥ ያየናቸው ብዙ ነገሮች አሉ ታስታውሱ እንደሆነ ማለት ነውና እዚህ ፍርሃት የምንለው ይራህ ከሚለው የዕብራይስጥ ቃል የመጣ ሲሆን መፍራት በቃ ፊር ኦፍ ቴረርን መልቀቅ ሬቨረንስ የምንለው ደግሞ ስፔሻሊ ስፒሪቹዋል ኦር ሪሊጂየስ የሆነ በእምነት ዙሪያ ላይ የሚነሳው ደግሞ ሬቨረንስ ነው። የምንድነው መጽሐፍ ሲናገር ስለ ፍርሃት ሲነሳ ቅዱሳን ልናስብ የሚገባው ጠላት የሚዘራብንን ክፉ ዘር ወይም ደግሞ በቃ ይሄ ነገር ይዘገያል፣ ይሄ ነገር አይሆንላችሁም፣ ይሄ ነገር ኢየሱስ አይመጣም የሚል የፍርሃትን መንፈስ ጠላት የሚሰጠውን ፍርሃት ሳይሆን እንደ ቅዱሳን ልንይዝ የሚገባው መጽሐፍ ቅዱስ ፍሩ ብሎ ያለው መጽሐፍ ቅዱስ ትልቁ ፍርሃት ሊያስፈልግ የሚገባው ምንድነው? እግዚአብሔርን መፍራት ነው። ሌላ የትኛውም አይነት ፍርሃት ሬቨረንስ የምንለው እሱ በፍጹም ሊኖር አይገባም። ፍርሃት ከመጣ ዲስሪስፔክት ማለት ነው። በየትኛውም አቅጣጫ ለምሳሌ ጠላት የሚሰጠውን ነገር የሚናገረውን ነገር ወገኖቼ ተቀብሎ መፍራት ማለት ቀደም እንዳልኳችሁ ፊር ወይም ሬቨረንስ የምንለው ነገር ዲስሪስፔክት፣ ለዛ ነገር ዲስሪስፔክት እየሰጠነው ነው ዲስሪስፔክት እየሰጠነው ነው ማለት ስለሆነ ልንፈራ የሚገባው እግዚአብሔር ነው። ወደኋላ ላይ መጽሐፍ ቅዱስ ምን ይላል የሚለውን ነገር አሳያቸዋለሁ። ነገር ግን ጠላት የሚናገራቸውን ነገሮች እያነሳ የኔ ነገር እኮ በቃ ይዘገያል፣ የኔ ነገር እኮ እንደዚህ አይሆንም፣ የኔ የሆነው ነገር ሁሉ የተነገረብኝ ነገር እኮ አልተፈጸምም የሚል ፍርሃትን ማሳየት ወይም ደግሞ ኢየሱስ አይመጣም ብሎ ጠላት ሲሰብክ ኢየሱስ ክርስቶስ ጌታ ያንን ነገር መፍራት ዲስሪስፔክት መስጠት ማለት ስለሆነ እኛ ደግሞ ካንተ አንፈልግም እግዚአብሔር ነው የሚሻለን ብለን ልንሰግድ ወደ እግዚአብሔር በአዲስ ማንነት የገባን ሰዎች ስለሆንን መጽሐፍ ቅዱስ ትልቁ ፍርሃትን ያስቀመጠልን የት ነው ካላችሁኝ እግዚአብሔርን መፍራት የሚለው ላይ ነው። እግዚአብሔርን ዲስሪስፔክት የሆነ ለእግዚአብሔር መስገድ ወደ እግዚአብሔር ልባችንን ማድረግ ኢየሱስ እንዲመጣ ተስፋ ሳንቆርጥ በእምነት መንፈስ ስንሆን ሪቨረንሱ ኮንቨርት አድርጓል ማለት ተቀይረዋል ማለት ነው ኢየሱስ ክርስቶስ ጌታ። ስለዚህ እውነተኛው ፍርሃት እግዚአብሔርን መፍራት እንጂ ለጠላት ሐሳብ ጠላት ለሚዘራው ዘር ፍርሃትን ማሳየት አለ እምነት መሆን ነው። እምነት የለሽ እንደመሆን ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ መጽሐፍ ቅዱስ ታዲያ ምንድን ነው የሚያዘን ብዬ ያልኳችሁ ይህ የዚህ የይራህ ሐሳብ ኢየሱስ ክርስቶስ ጌታ ነው። እነዚህ መቀደስን ከኃጢአት መራቅን ሪቨረንስ እንደነገርኳችሁ መሆን የሚገባው ዲያብሎስ ለሚሰብከው የክፉ ስብከት ራሳችንን አሳልፈን ለሱ ፍቃድ መስጠት ሳይሆን ለእግዚአብሔር ሐሳብ ከሆነ ትክክለኛ ፍርሃት ነው። ነገር ግን የጢሞቴዎስ መጽሐፍ ቅዱስ ጢሞቴዎስ ላይ ምን እንደሚል ታስታውሳላችሁ? አይ ቲንክ ሁለተኛ ጢሞቴዎስ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ቃሉን ቃል በቃል አንብበውና 1:7 እግዚአብሔር የኃይልን የፍቅርን ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ተመልከቱ፣ የኃይልን የፍቅርን ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ ምን አላለንም አልተሰጠንም ፈጽሞ ይላል። ስለዚህ ሰው ከነዚህ ከኃይል ከፍቅር ራስን ከመግዛት ወጥቶ የፍርሃት መንፈስ ውስጥ ከገባ በዲያብሎሳዊ ሐሳብ ክፉ በሚዘራቸው ዘሮች ውስጥ ፍርሃታችን እየጨመረ የሚሄድ ከሆነ እግዚአብሔርን አላመንነውም፣ እግዚአብሔር የሚለንን ነገር አላከበርንም እንደማለት ነው። ኢየሱስ ክርስቶስ ጌታ ነው። ታዲያ ይሄ መጽሐፍ ቅዱሳዊ ፍርሃት
የምንለው ምን አይነት ነው ብለን እንመልከት። ኦኬ ያኛውን ካስወገድን ይሄ ዲያብሎስ የሚላቸው ነገሮች ለእኛ እንዳልተሰጡን የኃይልን፣ የፍቅርን፣ ራስን የመግዛት መንፈስ ተሰጠኝ እንጂ ዲያብሎስ ለሚያወራቸው ይህ ነገር ይፈጠራል፣ ኢየሱስ አይመጣም፣ የተነገረብኝ የትንቢት ቃል አለ፣ እሱ አልተፈጸመም፣ እግዚአብሔር በቃ ያለው ነገር ውሸት ነው የሚል የፍርሃትን መንፈስ ሲሰብክ ጠላት ያንን አክሴፕት አድርጎ መቀጠል ካለ እሱ ልክ አይደለም፣ ፈጽሞ እምነት እያሳየን አይደለም። ነገር ግን እውነተኛ የሆነውን ፍርሃት ደግሞ ስንመለከት እሱ ለመንፈስ ቅዱስ መገዛት፣ መቀደስ፣ ኢየሱስ ክርስቶስ ጌታ ነው። በክርስቶስ ኢየሱስ ደም ሳንቲፋይ ብንሆንም ግብራዊ የሆነው ሳንቲፊኬሽን በቃ ነው የምንላቸው ለኃጢአት ነው የምንላቸውን ኤክስፒሪየንሶች በምናደርግ ጊዜ ፊር ኦፍ ጋድ እንጂ ፊር ኦፍ ዴቪል አይደለም። ፊር ኦፍ ዴቪል ሲሆን ስህተት ነው። ፊር ኦፍ ጋድ ሲሆን ግን ትክክል ነው። እምነት እያሳየን ነው በእግዚአብሔር ላይ ማለት ነው። ስለዚህ ይሄ ይራ ኢዝ ሞር የሚያሳየው ምንድን ነው? መንፈሳዊ ፍርሃት ማለት ነው። ይሄ ወዴት ይወስደናል መሰላችሁ? ወደ ጥበብ፣ ወደ ይሄ ማንነታችንን ያሳያል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ታስታውሳላችሁ በመጽሐፍ ቅዱስ ላይ let me show you something መጽሐፍ ቅዱስ ሃሌሉያ ሃሌሉያ ለፕሮዶስታ ፕሬዴ ቨርጂኒያ መጽሐፈ መክብብ ላይ ልሂድና 12:13 ላይ ምን እንደሚል ላሳያችሁ። የነገሩን ሁሉ ፍጻሜ እንስማ። ይህ የሰው ሁለንተና ነውና እግዚአብሔርን ምን በል ፍራ፣ ትእዛዙንም ጠብቅ የሚል ቃል አለ። ይህ እግዚአብሔርን መፍራት እውነተኛ የሆነ እምነት ማሳያ ነው ወገኖቼ። በምንሰማራበት ስፍራ ሁሉ ኃጢአት በሚቀርብበት ሰዓት ፕሌቶች አሉ። ኤቭሪ ስቴሽን ላይ ፕሌቶች ስላሉ ያንን ፕሌት ተጠቅመን እግዚአብሔርን የምንፈራበትን መንገድ የምናሳይ ከሆነ አማኞች ነን። ነገር ግን የሚመጡልን የዝሙት ሊሆን ይችላል፣ የመጠጥ ሊሆን ይችላል፣ የመዋሸት ሊሆን ይችላል፣ የመስረቅ ሊሆን ይችላል። የተለያዩ ምንም አይነት ከጠላት መንግስት የተለቀቁ ፕሌቶችን ተቀብሎ አድሚት አድርጎ መሄድ፣ ተጠቅሞ መሄድ፣ ኃጢአትን ማድረግ፣ መዘሞት፣ መዋሸት፣ እርስ በርስ በትዳር ውስጥ መበጣበጥ፣ መጣላት ወገኖች፣ ፕሬቴንድ ማድረግ፣ ማስመሰል፣ በየመስሪያ ቤቱ አመራራዊ አካሄድ፣ በየተለያዩ ተቋማት ውስጥ ያለ አመራር ውስጥ ብራይብ ማድረግ፣ እነዚህ ሁሉ ተሰብስበው ጠላትን ከመፍራት የመጣ እንጂ እግዚአብሔርን ከመፍራት የመጣ አይደለም። መጽሐፍ እንዳልኳቸው አሁን ሲናገር ይላል የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተና ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ ብሎ ይላል። ይራ የሚለው ቃል ይህንን የሚያሳይ ነው። የዕብራይስጡ ይራ ሐሳብ ጠላትን የምንፈራበት ሳይሆን እግዚአብሔርን የምንፈራበትን ነገር ስናጎላ ነው። ያኔ እምነታችን ይታያል ወገኖች። ይራ ማለት እግዚአብሔራዊ ማዕከሉን እግዚአብሔር ያደረገ ማዕከላዊ የእግዚአብሔራዊ ማዕከል ህይወትን መኖር እንደማለት ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ ሃሌሉያ ሃሌሉያ። አሳያችሁ ሌላ ክፍል ላይ መዝሙር 111:10 የጥበብ መጀመሪያ ማን ነው ይላል? እግዚአብሔርን መፍራት ነው። አለቀ። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል። ወገኖቼ ቀላል ነው። አማርኛ ቀጥታ ፍቺ ነው። የእግዚአብሔርን መንገድ መከተል እንደማለት ነው። የእግዚአብሔርን መንገድ ማወቅ ማለት ነው ይራ የሚለው ሐሳብ እና ይሄ እምነታችን ጋር የሚገናኝ ነው ወገኖቼ። እምነታችንን ቢውልድ ማድረግ ከፈለግን ፍርሃቶቻችን የመጀመሪያው ስቴሽን ዛሬ ላይ የማነሳው ባለፈው ኢንትሮዳክሽን ያስተማርኳችሁ ነው። አሁን ደግሞ የመጀመሪያ ሊነሳ የሚገባ ፍርሃት
ከምን ጋር ነው መገናኘት ያለን? ፍርሃቱ እግዚአብሔርን ጠላትን መፍራት ነው ወይስ እግዚአብሔርን መፍራት ነው የሚለውን ስንላይ ነገርየው የጠላትን ሐሳብ ትተን እግዚአብሔር ላይ መታመን ነው። የጥበብ መጀመሪያ ማን ነው አለ? እግዚአብሔርን መፍራት ነው። የሚፈጽሟትም ብዙ ማስተዋል አላቸው ይላል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እንዳልኳችሁ ነው። ይሄ ሁለት አይነት ፊሎች እንዳሉ አሁንም ደግሜ መናገር እፈልጋለሁ። ፓቻድ የሚል ይሄም ቴረር ወይም በቃ የመጨረሻ ፍርሃት ውስጥ የመግባት መጨነቅ አይነት ስትረስ አውት ማድረግ ሆፕለስ መሆን የሚመጡ ከጠላት የሚመጡ ቡሌቶች ተቀብሎ ወይም ደግሞ ፕሌቶችን ተቀብሎ ማስተናገድ ማለት ነው። እነሱ ቴረር ፓቻድ የምንለው እሱ አይነት ፍርሃት አለ። ነገር ግን ደግሞ ይራ ደግሞ በሁለተኛት ይራ የምንለው ፍርሃት አለ። እሱ እግዚአብሔርን መፍራት ነው። እዚህ ሁለት አማራጭ አለ። ከሁለቱ አንዱን ነው። ሰው በሁለት ሐሳብ መዋለል እንደሌለበት መጽሐፍ ይናገር አይደለም? ልክ እንደዛው በሁለት ሐሳብ ከመዋለል አንዱን ፍርሃት መያዝ ተገቢ ስለሆነ አማኝ እምነት አለኝ የሚለው አካል አዲሱ ሰው ወይም አዲሱ በክርስቶስ ኢየሱስ አዲሱ ፍጥረት ሊያደርግ የሚኖረው ፍርሃት እግዚአብሔርን መፍራት ነው። የመጡ ነገሮች ሁሉ የሚበሉ አይደሉም። የመጡ ዝሙቶች ሁሉ ልክ አይደሉም። የመጡ ኃጢአቶች ሁሉ ልክ አይደሉም። የመጡ ውሸቶች ሁሉ ልክ አይደሉም ወገኖች። በትዳር ውስጥ ያላችሁ ሰዎች እግዚአብሔርን ስለምትፈሩ ከሚስቶች ጋር ከባሎች ጋር አትጣሉም፣ አትማቱም፣ አትሳደሙ፣ አታንቋሽሹም። ማህበራዊ የሆነ ህይወት ላይ እንኳን እግዚአብሔር የተናገረውን ነገር በትዕግስት ትጠብቃላችሁ። ኢየሱስን ተስፋችን ኢየሱስ ክርስቶስን በተስፋና በሙሉ መጠበቁ ስትሆኑ እግዚአብሔርን እየፈራችሁ እንደሆነ ነው የሚያሳየው። ሰው እምነት ሲኖረው እግዚአብሔርን እንደሚፈራ ነው የሚያሳየው። ይህ ይራ የምንለው ነገር እግዚአብሔርን መፍራት ለምን አስፈለገ ብለን ካልን ሀምብል እያደረገን ይመጣል። ትሁታን እንድንሆን ያደርገናል ወገኖች። የመጀመሪያው ትሁታን እንድንሆን ይራ አለው እግዚአብሔር መፍራት አለው የምትሉ ሰዎች የመጀመሪያው የሚያሳየው ባህሪ ትህትና፣ በሁለተኛነት ጥበብን ያሳያል። መገዛትን በሶስተኝነት ያሳያል። ወደ እግዚአብሔር እንድንቀርብም ያደርገናል። ሪሌሽናችን የሚያስታውቅ ሪሌሽን ይሆናል ማለት ወገኖች። እዚህ በዚህ መንፈስ ታስታውሱ እንደሆነ አንድ ሰው ላንሳላችሁና ትምህርቴን በዚህ ላገባል። ጴጥሮስ የመጀመሪያ ሰው ሊነሳ የሚገባው እዛነ ጊያዝን፣ የሎጥን ሚስት፣ የኢዮብን ሚስት ታስታውሱ እንደሆነ በፍርሃት የተነሳ የተፈጠመባቸውን ነገር ታውቃላችሁ። እግዚአብሔርን ሰድበሙት እስከምትል ድረስ ዞሮ እስከ ማየት ድረስ የጨው አምድ እስከ መሆን ድረስ ታስታውሳላችሁ። ጊያዝ የፈራው ታስታውሳላችሁ ምን እንደነበረ። እነዚህ ሁሉ ፍርሃቶች ከጠላት የሚመጡ እንጂ እግዚአብሔርን ከመፍራት የሚመጡ አይደሉም። ነገር ግን በተቃራኒው ሎጥ ታስታውሳላችሁ፣ ኢዮብ የተፈጸመባቸውን ነገር ሁሉ ትተው እግዚአብሔርን በመፍራት ውስጥ እግዚአብሔርን የሆነ ሰዓት ላይ ኢዮብ በተለይ የሆነ ሰዓት ላይ እግዚአብሔርን በጣም ኮምፕሮማይዝ ሲያደርግ በሚታዩበት ሰዓት ከዛ በኋላ ግን በእምነት መንፈስ ውስጥ ሲሆን እግዚአብሔር በልዩ በረከት እንደባረከው ታስታውሳላችሁ። እና በአዲስ ኪዳኑ ደግሞ ኢየሱስ ክርስቶስ በነበረበት የአገልግሎት ዘመን ደግሞ ታስታውሱ እንደሆነ ጴጥሮስ ኢየሱስ በባህር ላይ የተራመደ በሚመጣበት ሰዓት በደነገጡ ሰዓት ከዛ በኋላ አንተ ከሆንክስ ና በለኝ ብሎ አለው። ና ተባለ። ታስታውሱ እንደሆነ የወንጌላት መጽሐፍ ላይ በባህሩ ላይ የተራመደ እምነቱን አሳየ፣ ፍርሃቱን አስወገደ። ይራ ታየ መጀመሪያ። ከዛ መልሰው ግን ፕሮፌሽኑን ስለሚያስታውስ ስለነበር ከባድ ማዕበል ሲመጣ እምነቱን አጣ ወገኖች፣ እምነቱን አጣ፣ ይራውን ታጣ። ያኔ ምን ተፈጠረ? ሲንክ ማድረግ ጀመረ።
ሲንክ ማድረግ ጀመረ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን የሚለው ቃል የታመነ ነው። ባህሩ ሊያሰጥመው ሊያሸንፈው ሲል ጴጥሮስን ኢየሱስ ከፍ አድርጎ እጁን ያዘው፣ ከጥፋት አዳነ። ወገኖች ስለዚህ በየትኛውም ሰርከምስታንስ ውስጥ በየትኛውም ሁኔታ ውስጥ እንሁን እግዚአብሔርን አምነነው ባለንበት ሁኔታ ውስጥ ሆነን ተመልሰን እንኳን ፌል ብናደርግ እግዚአብሔር በሙሉ ኃይል በምህረት የማንሳት አቅም አለው። ስለዚህ ወገኖቼ ዛሬም ላበረታችሁ የምፈልገው እግዚአብሔር እምነታችንን ሊያስተካክል ይፈልጋል። እግዚአብሔር ይችላል። እግዚአብሔር የተናገረን ነገር ሊፈጽም የሚችል የታመነ አምላክ ነው። ፍርሃታችንን ለማሳየት እግዚአብሔርን እንመን። እግዚአብሔርን መፍራት ማሳየት ከፈለግን አሁንም እግዚአብሔር የተናገረንን ነገር በእምነት እንጠብቅ። ኢየሱስን እንደምንጠብቀው በረከታችን ራሱ መቼ እንዲሆን አናውቅም። ስፔሲፋይድ የሆነ ቀን የለውም። በረከታችን እግዚአብሔር ነው ሰዓቱን የሚያውቀው። ወገኖቼ ለእኛ በረከታችን የኢየሱስ መምጣት ነው። እግዚአብሔር ትልቅ ስጦታ ሰጠ ከተባለ የሰጠው ኢየሱስን ነው። ከዛ የሚበልጥ ስጦታ ለማንም የለውም ወገኖቼ። ከዚህ የሚበልጠውን ስጦታ ሳይሆን ከዚህ የሚያንሰውን ስጦታ እንኳን ጠይቃችሁ ተስፋ አትቁረጡ። የምድር ቆይታችን ከኢየሱስ የሚበልጥ ስጦታ አይደለም። ስለዚህ ኢየሱስ እንዲመጣ እየጠበቅን በምድር የተወሰኑልን ነገሮች እግዚአብሔር በቆጠራቸው ሰዓታቶች እንዲመጡ ሆነን እግዚአብሔር የተናገራቸውን ነገሮች እንዲፈጸሙ በማመን ፍርሃታችንን እግዚአብሔርን መፍራታችንን እናሳይ። ለእግዚአብሔር መገዛታችንን እናሳይ። በዚህ ደግሞ ትህትናችን ይገለጥ፣ ጥበባችን ይገለጥ፣ መገዛታችን ይገለጥ፣ ወደ እግዚአብሔር መቅረባችን በዚህ ይገለጥ ወገኖች። ኢየሱስ ክርስቶስ ጌታ። ስለዚህ በዚህ መንፈስ እንድትበረቱ እላለሁ። እግዚአብሔር ሁሉም ማድረግ አቅም አለው። እሱ ሁሉን ቻይ ኤልሻዳይ አምላክ ስለሆነ ወገኖች የተናገረን ነገር ይፈጸማል። ትልቁን ኢየሱስን ሰጥቶን ከሱ የሚያንሱትን ስጦታዎች ላይሰጥ አይችልም። ትልቁም ኢየሱስ ይመጣል። ተስፋችን ኢየሱስ ይመጣል። እሱን አምነን ፍርሃታችንን እናሳያለን። እግዚአብሔር መፍራታችንን እናሳያለን። ከዛ አልፎ ደግሞ በምድር የተነገሩብን ነገሮች ሁሉ ይፈጸሙ ዘንድ አምነን እግዚአብሔርን የምንፈራ መሆናችንን እናሳያለን ልወዳለሁ። በዚህ መንፈስ ተባረኩ ማለት እወዳለሁ። እግዚአብሔር ዘመናችሁን ይባርክ። መልካሙን ሳምንት እመኝላችኋለሁ። ሳምንታዊ ፕሮግራሞቻችን እንግዲህ ከሰኞ እስከ ቅዳሜ ድረስ ከ12 ሰዓት ጀምሮ የጸሎት ጊዜ ይኖረናል። ማናችሁም ሰዎች ማመካከር መጸለይ እንችላለን። እግዚአብሔር ዘመናችሁን ይባርክ። ትምህርቶቻችንን አሁንም ጆይን እንዲያደርጉ ለብዙዎች አካፍሉ ለማለት እወዳለሁ። እግዚአብሔር ዘመናችሁን ይባርክ። ሰሞኑን ደግሞ ቅርብ ጊዜ ምን እየጸለይንበት ያለ የተወሰነ ነገር አለ። እሱን የምስራች ደግሞ በቅርብ እናወጋቸዋለን። እግዚአብሔር ዘመናችሁን ይባርክ። ኢየሱስ ክርስቶስ ያድናል። ወንጌል ስሩ። ኢየሱስ ክርስቶስ ይመጣል። ተባረኩ። መልካም ሳምንት